ዋሽሻ ለምሽን አጨለምሽ አይደል? እርሱ ነው ያሳገዱ? አዎ በብሬ ቀደም ጎረምሳ ገዝቼ አሳፈንኩሽ። ገንዘብ ካለ በሰማይ እንኳን መንገድ አለ ሲባል አልሰማሽም? አንተው ለምንድን ነው ያስተካከልሽው? ምን እያደረግሽ ነው? ድሮ ማድረግ የነበረብኝ ነገር ነው ያደረኩት። ማለት ምንድን ነው ድሮ ማድረግ የነበረብሽ? እኔን ጥሎ መሄድ ነው ድሮ ማድረግ የነበረብሽ? ስራዋን ስላወቀችባት ነው የሆነ ነገር ያደረገቻት። አንቺ ለማለት የፈለግሽው ምንድን ነው? አሳፈኗት ነው አስገደሏት? እሷ ከእናቷ ምንም ነገር ያደርጋሉ። ስንት ጊዜ ስትበድለኝ አልፈልግም። ወንድዬ አትበኝ። በቃ ወንድዬ አትበኝ። ወንድዬ። አዎ አባዬ፣ ቤት አላደረችም። እስካሁንም ደግሞ አልተመለሰችም። እውነትሽን ነው? አማትና ምራት እሳትና ጭድ የሆኑበት ድራማ የእናት ግፍ ዓለም ሰራተኛ ሆና እያገለገለች ባለበት ሰዓት አሰሪዋን ከሞት ለማትረፍ ስትል ዓለም እራሷን አደጋ ላይ ጥላለች። ካሜራ በመግዛት የምራትየዋን ክፋትና ተንኮል አደባባይ አወጣዋለሁ፣ ለፖሊስ እናስይዛታለን በማለት በድብቅ ካሜራ ቀርጻት፣ ዛሬ ላይ ግን የዩዲት እናት ዓለምን አሳግታታለች። የወንድየም እናት ልጄን ዓለምዬን የት ነው ያደረግሻት? አምጪ፣ እሷ ሳትመጣ ቤት አልገባም እያለች ቤቱን እየቀወጠችው ትገኛለች። ወንድየም ለአንድ ሰራተኛ እንደዚህ የምትሆኘው እኔ እኮ ነኝ ልጅሽ፣ ምን አስሬ ልጄ ትያለሽ? ከሚስቴ ላይ እጅሽን አንሺ እያለ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ የእናት ግፍ ክፍል 22ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱኝ፣ እንዲሁም ላይክ ሼር በማድረግ አብሮነታችሁን አሳዩኝ። ዓለም እንግዲህ ወንድዬ ቤት ሰራተኛ መሆኗን የምናውቀው ነው። ነገር ግን የምራትየዋን ክፋትና ተንኮል ስላወቀችባት ይህንን ነገርማ የማየን ነፍስ ማትረፍ አለብኝ እያለች እስካሁንም ከብዙ ነገሮች ስትታገልና ስትደክም ቆይታለች። ዛሬ ላይ እንግዲህ ለመታገት በቅታለች። ከዚህ በፊት በስልኳ ብትቀርጻትም አጥፊ በማለት ስልኳን ራሱ አጥፍታባት ካሜራውን አበላሽታባት ነበረ። የሰጠቻትም በስንት መከራ ነበር የመለሰችላት። ከዛም በቃ ካሜራውን ስለተበላሸ አሁን ላይ ሌላ ዘዴ መፈለግ አለብኝ በማለት ከጓደኛዋ ጋር በመተባበር ካሜራ ይገዛሉ። ካሜራም ተገዙ በኋላ እንግዲህ ዮርዳኖስ ካሜራውን እንድትገጥምላት ያለውን ነገር አስረድታ እቤት ታመጣታለች። እቤት ከመጣ በኋላም እንግዲህ ያው ካሜራውን አስተካክላላታለች። አሁን ላይ ግን ዩዲት መርዝ በምግብ አድርጋ ስትሰጣት እንዳለ ሙሉ መረጃ ነበረ የተቀረጸው። ያንን ዛሬ ላይ ካላመጣሽ በማለት የዩዲት እናት ልታሳግታችላለች ዓለምም እንግዲህ ከነበረችበት ቦታ ስትገለጥ ያገኘችው ወርቄንና አጋቿን ነበረ። ወርቄም እንግዲህ አንቺ ዓለም ንቅ እንጂ በማለት ትጠራታለች። ዓለምም በመደንገጥ አንቺ ነሽ ያሳገትሽኝ በማለት ነበር የጠየቀቻት። አዎ ብሬን እንትፍ ብዬ ቁጥር ከፍዬ አስቀፈደድኩሽ በማለት ትነግራታለች። አሁን የምነግርሽን ነገር ካላደረግሽ ከዚህ መቼም አትወጪም፣ እገልሻለሁ። ወይም ሞትሽን ትመርጫለሽ ወይንም ደግሞ የቀረጥሽውን በካሜራ የቀረጥሽውን ታመጫለሽ በማለት ትናገራታለች። እናም ስልኩ የት ነው ያለው? ስልኩን አምጪ በማለት ዓለምን ብትጠይቃት፣ ዓለም ግን እመኝኝ እኔ ምንም እማቀው ነገር የለም፣ ምንም ነገር አልቀረስኩም፣ ምንም ነገር አላደረኩም እያለች ትገኛለች። ነገር ግን የዩዲት እናት ወርቄ አልለቅሽም፣ እመኝኝ እዚሁ ወደ ሲኦል ነው የምልክሽ፣ ይልቁንስ ካሜራውን አምጥተሽ የሰራሽውን ኃጢአት እዚሁ ብትናዘዢ ይሻልሻል በማለት ትነግራታለች። ዓለም ግን እመኝኝ እኔ ምንም እማቀው ነገር የለም በማለት ሚስጥሯን ደብቃለች።
ፀሐይን አለምን ፍለጋ ወደነ ወንድዬ ቤት መታ ነበረ። አለም የለችም ወይ በማለት እናትየዋን ስትጠይቅ ትናንትና እኮ አብረሽ እንደወጣች አልተመለሰችም፣ ቆይ ምን አዲስ ነገር አለ በማለት ትጠይቃታለች። አይ ትናንትና እኮ ሁሉ ነገር ፈጽመን ጨርሰን ልንለቀው ስንል ካርድ አጣችና ካርድ ትገዛ ነበረ የሄደችው በማለት ትነግራታለች። አውቄዋለሁ፣ ሲጀመር እኔ እነሱ ናቸው አንድ ነገር ያደረጓት በማለት ወደ ቤት ትገባለች። የወንዳየም እናት እንግዲህ ምራታቸውን ልጄን አለምዬን የት ነው ያደረግሻት? አንቺና እናታችሁ ናችሁ አንድ ነገር የምታደርጓት። ስለዚህ ልጄ ብትጠፋ አልለቅሽም፣ ልጄ የት ነው ያለችው በማለት ትናገራለች። የሄዱትን በማስመሰል እኔ ምን አደረግኩኝ? እኔ ምን አውቃለሁ የት እንዳለች ብትልም አንቺ ለእኔ መርዝ ስትሰጭኝ የሚታይ ቪዲዮ ቀርጻኝ እይዛለች። ስለዚህ ያንን አምጪ ብላችሁ ነው አንቺና እናትሽ ያሳገታችኋት ወይንም የገደላችኋት። ስለዚህ የት እንዳለች ታውቂያለሽ፣ ልጄን አለምዬን አምጪ በማለት ትናገራለች። ይሁዲትም እንዴት እናንተ እኮ የአማቴ እኮ ናችሁ፣ የባሌ እናት እኮ ናችሁ፣ እንዴት እናንተ ላይ እኔ መርዝ ላረግ እችላለሁ በማለት እንግዲህ ይጨቃጨቃሉ። አንቺ ክፉ ሴት ነሽ አውቃለሁ፣ በጣም መጥፎ ሴት ነሽ። ስለዚህ አሁን ምንም ማለባበስ ያስፈልግም፣ አለምዬን አምጪ በማለት ሲጨቃጨቁ ወንድዬ ይመጣል። ምንድን ነው የምትጨቃጨቁት በማለትም ይጠይቃል። እሷም ልክ ባለቤቷ ሲመጣ እንደሚያለቅስ ሰው አንገት ደፍታ ነበረ የአዞንባ ስታለቅስ የነበረው። ምን ሆነሽ ነው እማዬ በማለትም ጠይቆ ነበረ። አለምዬን ታምጣት፣ የት እንዳለች እሷና እናቷ ያውቃሉ። ስለዚህ ልጄ አለምዬ ካልመጣች አልለቃትም በማለት እንግዲህ ትነሳባታለች። ልክ ከቤትም እንደወጣች ምራት ከባሏ ጋር እያወራች ነበረ። እኔ እኮ ምንም አላደረግኩም፣ እንዴት በአንተ እናት ላይ እንደ አይነት ግፍ ልሰራ እችላለሁኝ? ስለዚህ እባክን ሂድና አሁን አረጋጋት፣ ይቅርታም ጠይቃት በማለት ትናገራለች ዩዲት። ወንድዬም እንግዲህ ወደ እናቱ ጋር በረንዳ ላይ ስለነበረች ይወጣል። ቆይ ምን ሆነሽ ነው እንደዚህ የምትወኙ በማለት ይጠይቃል። አለምዬ ልጅን ታምጣት፣ እሷና እናቷ የሚያደርጉት አይታወቅም። ስለዚህ እነሱ ናቸው ልጄን ያጠፏት፣ ልጄን ያምጧት ትላለች። እንዴ እኔ እኮ ነኝ እማዬ ልጅሽ፣ እስኪኝ ከእኔ ይልቅ ለእሷ ነው እያሰብሽ ያለሽው በማለት ነበረ የተናገረው። እኔ በዚህ መሀል ከሚስቴ እንድጣላ ነው የምፈልጊው በማለት ቢላትም እሷ ሚስት አይደለችም፣ በጣም መጥፎ ሴት ናት። ስለዚህ ልጄ የት እንዳለች ታውቃለች፣ ልጄን ታምጣ፣ ልጄን ሳታመጣ ከዚህ ንቅንቅ አልልም፣ አልገባም፣ አልተኛም ብላለች። የወንዳየም እንግዲህ ምን ሆነች ነው እማዬ ተረጋጊ እንጂ እስኪ እኔን እኝ ልጅሽ እኮ እኔ ነኝ በማለት ደጋግሞ ቢነግራትም እሷ ግን ልታምን ልትቀበል አልቻለችም። ልጄን እፈልጋታለሁ ትላለች። ከኔ እሷ ተበለጠችብሽ እሺ በማለት እሱም በእናቱ ተናዶ ወደ ውስጥ ይገባል። ምራት ዮዳትም እንግዲህ እስካሁን ላረገው የነበረውን ነው ያደረግኩት ትለዋለች። ያም ደግሞ ለምን ሻንጣሽን አስተካከልሽ በማለት ጠይቋት ነበረ። ማለት ከኔ ጋር ለመለያየት በፊት ነበር ማድረግ የነበረብሽ ብሎ ይጠይቃታል። አዎ እስካሁን ራሱን መቆየት የለብኝም ነበረ። አንተን እኔ የምትፈልገኝ ከሆነ በቃ ከዚህ ወጥተን ሌላ ቤት እንኖር በማለት ትጠይቀዋለች። ቤታችን እኮ ነው የት እንድንሄድ ነው የምትፈልጊው በማለት እሱም ይነግራታል። በቃ ውጭ ተከራይተን እንቀመጥ እያለችው ነበር። እሱ ግን በዚህ ሀሳብ ሊስማማ አልቻለም። ዩዲትም እርጉዝ ናት። አሁን ስለ ልጅና ስለ አንቺ የማስብበት ጊዜ ነው። ስለዚህ እባክሽን እንደዚህ አትሁኝ በቃ በማለት ይነግራታል። ዩዲት ምራቲቱን ከአማቷ ጋር ኃይለኛ ጸብ ይዟታል። እሷን እገላለሁ እያለች ትገኛለች። በስተ መጨረሻ ግን አለምዬን አንጪ በማለት ጉሮሯን አንቃ ይዛት ነበረ አማቷ ማለት ነው። በዛም መሀል እንግዲህ ወንዳየ ይመጣል። ምንጭቅ አድርጎ እናቱን ነበረ ሶፋ ላይ የጣላት። ባለቤትም አሁን ላይ ለእናቱ ያስብ ወይንስ ደግሞ ለባለቤቱ እውነቱ ማን ጋር እንዳለ ግራ ተጋብቷል። መወሰንም አቅቶታል። በሌላ በኩል ደግሞ ፀሐይ ወርቄን ጠይቃት ነበረ። አለምዬ እኮ ጠፍታለች፣ የት ሄዳ ይሆን በማለት ትናገራለች። አላቅም፣ ትናንትና እንደወጣን ወደ ቤት አልተመለሰችም አሉኝ። እናት አባቴን እጦራለሁ ብላ መታ አሁን ጧሪ ቀባሪ ታሳጣቸው እነዛ ምስኪን ገበሬ ቤተሰቦቿን በማለት እንግዲህ ወርቄ ታስባለች። ማያገባት ውስጥ መግባት እንደዚሁ ነው፣ ለዚህ ያጋልጣል በማለት ትናገራለች። ማለት ማያገባት ገብታ ነው እንደዚህ የሆነችው ታውቂያለሽ ማለት ነው በማለት ትጠይቃታለች። ብርቄም
ሰራተኛ ብዬ ያስገባሁት ፖሊስ ነው እንዴ? ምንድን ነው የምታስመረምሪኝ? አሪፍ ያልቀመጥም ጋሽ እንዳለምዬ ነው ማግዝሽ ትላታለች። እንዳለምዬ እኮ ነው ማግዝሽ አልሽኝ፣ አንቺ ነሽ እንዲያገትሻት በማለት ትነግራታለች። ሚስጥሩን እያውጣጣች እምቢ ስትላት ሄጭ ከዚህ ውጪ በማለት እንግዲህ ከቤት አባራታለች። የአለምዬ የቀጣይ እጣ ፋንታዋ ምን ይሆን? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።